በሶፊ ማልት 30ኛ ዓመት ላይ እየተደረገ ያለው የኢትዮጵያ ግሬት ራን ላይ ነው የምንገኘው። ስለዚህ ዞር ዞር እያልን ሰዎችን ምን ፊል ያደርጉ እንደሆነ የመጀመሪያቸው ከሆነ ደግሞ እንዴት ኤክስፒሪየንስ ያደርጉት እንደሆነ ዞር ዞር እንጠይቀናል። ተከታተሉ። ያሳይ ይኸውና እንግዲህ ሜዳ ላይ አንገቱ ላይ ያየው ነው። እስቲ ስንት ታላቅ ሩጫ ሮጠዋል? 25 ግን ከ10 ምናምን ከ10 በላይ ሮጣቸዋል። ሶስተኛ ጊዜ ነው። እኔ እንኳን ሜምበር ነኝ የታላቁ ሩጫ። ታላቅ ሩጫ ቀረብ አድርጋ አሳያችሁ። ይሄ የመጀመሪያው ታላቅ ሩጫ ነው ጋይስ። ለህይወቱ ዋጋ ስጥ። አሁን ለህይወታችሁ ዋጋ ስጥ። አራተኛ ጊዜ ነው። የዘንድሮውን እንዴት አየሽ? ያበረ ደስ ይላል። እንደናንተ አይነት ትልልቅ አርቲስቶችን በመገናኘት በጣም አረፈ አሁን እያለቀ ነው ውድድሩ። እንዴት ነው ደክሞሻል? ገና ነው። ኧረ ገና 5 ኪሎ ሜትር እጨምራለሁ በግሌ። ታማለ ወይስ እንዴት? ምንም ድካም የለም። ገና ሌላ መሮጥ ይችላል። አሁን ሮጦ ለማያውቁ ሰዎች ታላቅ ሩጫ ምን ታስተላልፋላችሁ? ታላቅ ሩጫ ሮጦ የማያውቅ ሰው ትልቅ ፌስቲቫል ነው እያመለጠ ያለው ማለት ትልቅ ሀገራዊ በዓል በለው። ከዚህ በኋላ ጥሬ ስጋና ድራፍት ከዛ አይደለም ሶፊ ማልት ተጨበጥ። ሶፊ ማልት አድርገሽበታል። ገና ከዚህ በኋላ ምንድን ነው መበየው? አሁን በዚህ ድካም ላይ ምንድን ነው የሚበላበት? እንደ ሁኔታው አብረሽ ሶፊ ማልት መጣት እንዳርሽ። የሶፊ ማልት 30ኛ ዓመት የታላቅ ሩጫ ነው። እሳይ ይመቻችሁ። እሳይ